እንዳትወጡ ማንም ሰው ውጡ ቢላችሁ እሺ አንዴ አዳምጡ ወይ ተረጋጉ እሺ ምንም አትሆኑም ታሜ እየመጣ ነው ተረጋጉ ሰላም አለይኩም ወራህመቱላሂ ወበረካቱ ወላሂ ይሄ ሰሞን ማለት ነው የዱባይ ወንዶች ምን ነው ወደ ሴት ጾታ ተቀየራችሁ 40 ወንድ 50 ወንድ 80 ወንድ ተሰብስቦ ተራ ቲክቶከር ድረስልኝ ላምበር ዘግቶ ለምን ባንጋሎቹ ጥሰው ገብተው ሊደፍሯቸው አፈርድሜ ብሉ እናንተንማ ገብቶ መድፈር ሳይሆን አንገታችሁን ብሎ እስከ ወዳኛው ማሻገር ነበር አገር አሰዳቢዎች የመዳም ቅመም ንቂ ኢትዮጵያ ስትገቢ የከሌሊ መጣይ ሲባል ባል ሲመጣልሽ የት ነበር ብለሽ ጠይቂው ዱባይ ነኝ ካለሽ እንዳታገቢው ሳውዲ ነኝ ካልሽ አህለን ወሰህለን ብለሽ ባንድ ቀን ውስጥ ሁሉ ነገር ጨርሰሽ ንካሽን ሰሪ የዱባይ ነው ዱባይ ውስጥ ነበርኩኝ ዱባይ ነው የኖርኩት ዱባይ ነው የሰራሁት የዱባይ ወንድ ነኝ ካልሽ ከግቢው እንዳታስገቢ ጭቃ ናቸው የዱባይ ወንዶች አፈርድሜ ብሉ ምን እንደገና ራሱ ብትፈጠሩ የሳውዲ ወንድ ጋር አትነጣጠሩ ማራት ነጥ አረ ምን አይነት ድሽቅ ናችሁ በአላ ቆሻሻ ናችሁ የኢትዮጵያ ወንድ እኮ አንዱ ወንድ የኢትዮጵያ ወንድ አንዱ ወንድ እኮ ወንድ የሚረፈርፍ ነው እኮ ጀግና እኮ ነው የኢትዮጵያ ወንድ እኮ እናንተ ከየት ነው የተፈለፈላችሁ የኢትዮጵያ ወንዶች ዱባይ የሄዳችሁት ከየት ነው ተፈልፈላችሁ ወደ ዱባይ የሄዳችሁት ተመርጣችሁ ነው እንደ ሄዳችሁት የሴት ጾታ ያላችሁ ተመርጣችሁ ነው እንደ ወደ ዱባይ የገባችሁት ከሳውዲ ወንድ ጋር አፍ ስትካፈቱ እንዳንሰማ ኦኬ ቆሻሾ ማትረቡ ናችሁ መልኩን አሳምሮ እንደ ሰለሞን ሀጉያው ቢገቡ የለው ምናምን አለ መልኩን አሳምሮ እንደ ወሎ ፈረስ ሀጉያው ቢገቡ ጾታው ተቀይሮ አፈርድም የብሉ የዱባይ ወንዶች እንደው ልም ያርጋችሁ ምን የማያምርባችሁ እናንተ ያንገሸገሻችሁ እንደው ሚስት አገባለሁ ብላችሁ እንዳትጠይቁ አንዴ ተረጋጉ በሩን ብቻ ደግፋችሁ ያዙት ምንም ነገር እናንተ ምንም እንዳትማቱ ምንም እንዳትሉ ካሊ ወይ አቡፋን ነው እንትን ልኮላ አላስገባው እሺ ላክልኝ በለው ደግመህ ላክልኝ በለው ሙድሬ ተሰጥቻለሁ